ዛሬ እንግዲህ ፍጡር ከኛ ጋር ናችሁ። ፎዚዬም እንደዚህ አምሮባት አልፏ ብላለች። አላህ ጾማችንን ከሚቀበላቸው ሰዎች አላህ ያድርገን። አሚን። ወንጀላችንን ይማርልን። እንግዲህ ያው አዛን ብሏል። እስቲ እናፍጥር አንድ ላይ ቢስሚላህ። ልክፈትልሽ እኔ ምንድነው ምንድነው? ቆይ አሸክሚኝ እንዴ! አላሁ አክበር። ሰላም አለይኩም ወራህመቱላህ። ባለትዳር ፍጡር ይባላል ይሄ ማለት ነው። እና አረ እንዴት ነው እናንተስ እያፈጠራችሁ ነው? ወያላችሁ ነው? ነገርና ሀጃው እንዴ! እና አንተ ደግሞ ሁሉም ነገር ካልተናገርሽ አልክ። አንተ በራስህ አታውቀውም ወላሂ ቤ አረ ፋሚሊ እኔ በቃ ብዙ ነገር የምደበቀው ነገር አለ ማለት ነው። ጾም በዚህ መልኩ ማሳለፍ ደስ ይላል። አብሶ ከቤተሰብ ጋር ከሚስት ጋር ምናምን ደስ ይላል በጣም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም አለን እኛ አልሐምዱሊላህ። ፋሚሊ እንግዲህ የኛ ምርጥ ውድ ፋሚሊዎች ዛሬ እንግዲህ በአዲስ ነገር መተናል። ያው እንግዲህ አላህ አድርሶን ለዙል ሂጃ 10 ቀናት ያረፋ ጾም አላህ እንግዲህ በሰላም አድርሶናል እና ፋሚሊ ምንድነው ዛሬ አንደኛ ቀናችንን ጾመናል ማለት ነው። እንግዲህ ይሄም ጾም እቺ 10 ቀናት ወንጀላችን የሚማርበት ደረጃችን ከፍ የሚልበት ያለፉትንም የወደፊቱንም አመታት የሚያስምርልን ቀናት ነውና እንግዲህ ይሄንን 10ን ቀን ለመጠቀም ዛሬ ሀብለን ጾሙን ጀምረናል እና ያው ከናንተ ጋር ደግሞ ዛሬ እንግዲህ ጾመን ፍጡር ሰዓት ደርሷል። ከናንተ ጋር አብረን ለማፍጠር ነው። ዝም ብለን እኔና ፎዙ ያው ይሄን ቀን ጾመ ነው ከብቻችንን ከምናፈጠር ለምን ከፋሚሊ ጋር እናፈጥርም አንድ ላይ ለሌላውም ሰው ያው እንግዲህ ዛሬ እኛ አላህ አግርቶልን ጾመናል። ምናልባት እዚህ ጾም ላይ ያልተሳተፈን ወንድም እህቶች እንግዲህ ሌላም ቀናት አሉ። ከዚህ በኋላ 9 ቀናቶች አሉ። እንግዲህ አንድ ላይ ጾመን አረፋን እንድንቀበል ነው ፋሚሊ እኛ ሐሳባችን። ያው አፍጥር ሰዓት ደርሷል። አፍጥሩን ደግሞ ያው ከፋሚሊ ጋር ሆነን አብረን እንድናፈጠር ሐስበን ነው ፋሚሊ እና የኛ ውድ ምርጥ ፋሚሊዎች በጣም እንወዳችሁ እናከብራችሁ። ፎዚዬም ዛሬ ያው እንግዲህ ፏ ብላለች። እኔም በጀለብያ ነኝ ያለሁት። ፍጥሩ ተዘጋጅቷል። አሳያችሁ። ዛሬ እንግዲህ ፍጡር ከኛ ጋር ናችሁ። ፎዚዬም እንደዚህ አምሮባት አልፏ ብላለች። እንግዲህ ያው እቺ 10ን ቀናት በጾም አሳልፈን ወንጀላችን ተምሮ ያው እንግዲህ አላህ ወንጀላችንን የሁላችንን የሚማረን አላህ በሰላም አድርሶናል ፋሚሊ። ያው በረመዳን ምን መሰላችሁ ምንም ፍጡር እዚህ ቤት ላይ አልመጣንም ማለት ነው። ሁለተኛ ደግሞ ማለት ነው እኛ ሐሳባችን የነበረው አንድ ላይ ከናንተ ጋር ወሩን ሙሉ ስናፈጥር ምናምን ከናንተ ጋር ፏ ማለት ነበር ሐሳባችን። አልተሳካልንም በተለያዩ አጃዎች። ፎዚዬም እንግዲህ ነይስቲ ፎዚዬ ነይ እንግዲህ የኔ እንደዚህ ፍጡሩን ፏ አርግተሽ ለፍተሽ የኔ ውድ ሚስት ከሚስታችሁ ጋር ግን እንዴት ነው ደስ የሚለው ፋሚሊ እዘይራቸው ወይ ሊኒ። እሺ የኔ ፍቅር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። ዛሬ እንግዲህ ያው ሁላችንም ጾመናል ብዬ አስባለሁኝና የሁላችንም አላህ ጾማችንን ከሚቀበላቸው ሰዎች አላህ ያድርገን። አሚን። ወንጀላችንን ይማርልን። አሚን። እና ደግሞ እንኳን አደረሳችሁ ለሁላችሁ። በግርማችሁ የዛሬ 3 ዓመት አራስ ነበርኩ። አረፋ ላይ የዛሬ 3 ዓመት አሊሙ 3 ዓመት ሞላት ማለት ነው። አልሐምዱሊላህ ከተጋባን 3ኛ አረፋችን ነው ማለት ነው። እንዴ ትስመኛለች ከኋላ ሊሉ 3 ዓመት ሞላት ስል እና አልሐምዱሊላህ። እና ዛሬ እንግዲህ ያው ዝም ብለን እስቲ ዛሬ ከፋሚሊዎች ጋር ለምን አናፈጥርም አብረናል። ረመዳን ላይ በጣም ብዙ ጊዜ በቃ አብረን እናፈጥራለን ምናምን አስበን ነበር፣ ግን ያው በጣም ረመዳን ላይ ሀጃ በዛ ሪ ምናምን ብቻ ቤት ራሱ ያፈጠርነው በጣም ትንሽ ቀን ነው። 2 ቀን 3 ቀን ነው። በቃ ቤት ራሱ አንሆንም። ቤት ባንመጣ ይሻላል ነበረ እንደውም ያልነው። በምንድነው ፋሚሊ ያው
ረመዳን ላይ በጣም ብዙ ቢዚ ሆነን ነበረ በተለያዩ ሀጃዎች እና ለእናንተ ማድረስ አልቻልንም እና ዛሬ ደግሞ ያው የዙል ሂጃን ቀናት 10 ቀናት ጾም ጀምረናል። ያው ዝም ብዬ ነው ትንሽ ነገር ነው የሰራሁልኝ ለሁለት ሰው ይበቃል በሚለው ያው ብቻ ለማስታወስ ነው። እናንተም ይሄን 10 ቀናት ብንጠቀምበት ብንጾም አሪፍ ነው። ለምን ሁላችንም ሀጃ አለብን፣ ሀጃዎች አሉብን። እነዛ ሀጃዎች ይሄ ደግሞ በጣም ወሳኝ ቀናቶች ናቸው። 10 ቀናት ወሳኝ ቀናቶች ናቸው። እነሱን ጾመን እንግዲህ ወንጀላችን ተምሮ ሀጃም ካላብን ሀጃችን አላህ አሟልቶልን አሳክቶልን በደንብ ዱዓ አድርገን የምናሳልፋቸው ቀናቶች አላህ ያድርግልን። ያው እኛ ዛሬ ጀምረናል እንግዲህ አንድ ብለን 10ንም ቀናት ጾመን እንግዲህ አይደል ወዝዬ አልተሳኩልንም። ቢሆንም ዛሬ እንግዲህ አዘጋጅተናል፣ ፍጡር አዘጋጅተናል። ዛሬ ሰው አልጠራንም። ሰው ብንጠራ ደግሞ አሪፍ ነበረ። ብቻ ያው ጾመን መጨረሻ ሰዓት አካባቢ ለምንድን ነው ግን ፍጡሩን አብረን ከፋሚሊ ጋር ማናፈጥረው ምናምን የሚለው ሐሳብ ሲመጣ ነው ወደ እናንተ ያመጣነው። በቃ ፋሚሊ አሁን እስቲ ገና ልናፈጥር ስንል ለምን ከፋሚሊ ጋር እናፈጥር የሚለው ሐሳብ አልተዘጋጀንበትም። አሁን በቃ ትንሽ 5 ደቂቃ ምናምን ነው የቀረው አዛን ሊል 5 ደቂቃ እና አቀራረበናል ምናምን። እናንተም ልታፈጥሩ እንደተዘጋጃችሁ እንግዲህ አንጠራጠርም። አዎ እና አደራ 10ንም ቀን እንጹም ኢንሻአላህ ደግሞ እንጾማለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ምን ነው ሄድክ? እሺ ምንድነው? ምንም አይደለም። ራከኝ ሰዓት ስለደረሰ ማለት ነው እንትን ላደርግ ነበር መስገጃ ምናምን አልተፈ ነበር ለነሰግድ ማለት ነው። እሺ እና ፋሚሊ አላህ ውድድ ያርጋችሁ። እኛም በጣም ነው የምንወዳችሁ። የኛ ምርጥ ሁልጊዜ አብራችሁን የሆናችሁ የኛ ምትለዩ ፋሚሊዎች ወላሂ ለአላህ ብለን ውድድ እናረጋችኋለን። እስቲ አብራችሁን ቆዩ ፏ እንላለን ማለት ነው። ፋሚሊ እንግዲህ ያው አዛን ብሏል። እስቲ ናፍጠር አንድ ላይ ግን ከዛ በፊት ሰላት እንስገድ። ፎዙ አስጭ ላንቺም ነይ ማሚ ነይውት ቢስሚላህ አዛን ብሏል ፋሚሊ። ቆይ ይሄው ለሰጥሽ እኮ ነው ማማ። ቢስሚላህ ልክፈትልሽ እኔ እንኪ ፎዚ ነይውት። አይ ሊኑሻ ዛሬ አንቺ ጾም አትጾሚም? በላሽ አይደለ? ዛሬ ቀኑ ሙሉ በላሽ አይደለ? ሳትጾሚ ጾም አይሻልሽም? ጾም አይሻልሽም? አጠጪ ፎዚዬ ይቀም ልበል? አዎ ምስከድናቱ ፋሚሊ ልክ በቃ ልክ አፍጥር ሰዓት ሲደርስ ቢስሚላህ ልክ አፍጥር ሰዓት ሲደርስ ሁላችንም ወደ ገደለው ወደ ምን ወደ ገደለው ወደ ምግብ ነው እና ታዲያ ግን እኮ ነፍስያ ትጨነቃለች ወላሂ ጾሙ ነው የምሬን እኮ ያንተ ደግሞ በጣም ተጨንቋል መሰለኝ ላጥላጥላ ታደርገው ሰላቱ ኧረ አላደርገው እንደውም ማለት ነው ያሲን ነው የምቀረው ያሲን አይ እንዝጋድ እሺ አንተ والله أكبر أشهد أن لا إله إلا الله أشهد أن محمد رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله الله أكبر.
እናፍጠር። ፈዋሪሽ ፎስ ተነሽ አንዴ። ህይወት ፋሚሊ ህይወት ምን ስትይዝብኝ ህይወት። እሺ ለኔም ዱአ አድርግልኝ፣ ችግር የለውም። አሚን በይ እማ እኮ ዱአ እያደረገች ነው ዲኑዬ። አሚን በይ ቶሎ በይ። ለዚህ ጋር ንፍቅ ቶሎ ወይ። እሺ አባብ ትበያለሽ? እሺ እኔም እበላለሁ። ነይ አባብ ትወጃለሽ አይደል? ይሄው እንደዚህ ነሽ። እና ፋሚሊ ያው ዛሬ አንደኛ ጾማችንን ጾመናል። ለብቻህን በላ ማኔ አብረን እንብላ እንጂ የኔ ፍቅር። እንዴት አንቺን ጥዬ እበላለሁ እንዴ ብቻዬን? አይ ከፈለክ በቁርጥ ስላደረኩት። ኧረ ነይ እየተጎራረስን ነው እንጂ ዛሬ ፍጡር ግን አላመጣሁም ታውቃለህ። ለሰላጣ ምን አልሽኝ? ለሰላጣ ማንሻ አላመጣሁ። ረሳሁ። ችግር የለም የኔ ወዴ የኔ ሚስት። እኔ እኮ በጣም ነው የምትንከባከቢኝ አውቃለሁ። እሺ ምን ይሻላልና አምጣልኛ ታዲያ። ቢስሚላህ እና አምጣልኛ። ኧረ ይበቃል። ሰላጣ አምጣልኝ። ሰላጣ አትፈልግም እንዴ? አትፈልግም? ከበዚህ እንትናል ኋላ ለመነሳት ግን ለመነሳት አይደለም። ምን ለምንነሳል? በቃ ይበቃኛል። የኔ ውድ ይበቃናል። እንደዚህ ትሪ ባረገው ይሻል ነበር። እኔ እኮ ለየብቻ እንበላለን ብዬ። ችግር የለውም። እኔ እና አንቺ እንቀመስ አይሻልም? ቢስሚላህ ሊኑ እንግዲህ እኔ እንደውም ብዙም እንትን መብላት አልፈለኩም ነበር። ቀይ ወጥ ምናምን አልፈለኩም ነበር። ዛሬ በዘረራ ነው ሊኑ። አባባ ባምባሻ ይበል የለም እንድና አባባ ባምባሻ ምትበይ ማን ያስለመደሽ ሊኑዬ? እና ፋሚሊ እንብላ። ወይኔ አንቺ እንብላ አትይ። ኧረ በሰሚላ ለዛም ጀርባዋን ሰታኝ። ነይ እዚህ ጋር ነይ። ምንድነው? ቶሎ በይ ነይ። አባቴ እንዴት ፊትፊትን እያየሁ ካልሆነ አይዋጥም። ኧረ አይዋጥልሽ ነይ። እኔ ደግሞ ማጎርሰሽ እዚህ ጋር ስትሆኝ ነው። ቶሎ በይ ነይ። አልፈልግም እዚህ ጋር ነይ። ቶሎ በይ አንቺ ዛሬ እንዴ እኔና ማብሰሳት እንጨቃጨቅ። ቶሎ በይ ወይ። አምባሼ ነው እንደጥፋው። በጣም ደስ ይላል፣ ይጣፍጣል። እንዳንቺ ጣፋጭ ነው። እንዳንቺ ጣፋጭ ነው ወላሂ። ልብስሽ እንዳይነካብሽ የኔ ውድ የኔ ቆንጆ። ምን ይሳል በላ አመት ብትበይልኝ ሳንቺ ቀናች። አያችሁ ቀናች። ሊኑን ምን ያጉርሰኝ ያትበይ ምን አገባኝ። ቀስሜን ስትለኝ አልጎርስም ብላ ፋሚሊ ነይ ኔ ጋ ወይኔ ሀባብ አንቺ እንዴት ነው እንደዚህ ይበላል? በቃ ይበቃሻል። እሺ ሻዋት ብላ። እሺ ይሄን ብቻ ሀባብ ብቻ እንዴ። እና አምባሻ በሀባብ ይበላል እንዴ? ፉዙ ምን ያደርጋታል? ምን አይነት አበላል ነው ይሄ? እና የኛ ምርጥ ውድ ፋሚሊዎች ወላሂ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ የኛ የምትለዩ ቤተሰቦች። ያው እንግዲህ ዛሬ ፍጡርን እንደዚህ ያሳልፈናል። የባለ ትዳር ፍጡር ይባላል ይሄ ማለት ነው። እና አይደለም እንዴ ነው የባልና ሚስት። እሺ ላጤ አሁን እንደዚህ ያፈጥራል? አዎ
ከምን እንዴት ሆነ? አያፈጥርም። ዛጤ መንገድ ላይ ሾርባ ቤት ምናምን ገብቶ ምናምን ሲያገኝ ማለት ምግብ ገብቶ ነው እንጂ እንደዚህ ተዘጋጅቶለት ፏ ብሎ ምናምን ያፈጥራል? አያፈጥርም። በጣም ኋላልክ መራሰ ምን ቢሆን ቁርስ ሰራውልህና ጧት ላይ ብዙ እኮ የላጤ ምግብ ነው አልክ። ምንድን ነበር የሰራሽልኝ? መናገር አለብኝ ብለሃል አላልክም? ምን ሰርታል? ምንም ይሁን አንዳንዴ የጥድፊያ ወይ ደግሞ ቶሎ እንዲደርስልህ ነገር ሻተል ታቀርብ ትችላለህ። ከዛ ደግሞ ነገ ደግሞ የተሻለ ነገር የሚቀርብልህ ከሆነ የዛን ቀን ማሳለፍ አለብህ። አይቶ ማለት አቡዝ አልተመቻትም ማለት ነው። እሺ ምን አይነት ምግብ ነው? የላጤ ምግብ ደግሞ ሰራሽ? አንተም ስታረጅ እንዴ ነው ያው ፋሚሊ። እኔ አንዳንዴ የቀልድ ያልኩትን ነገር የእውነት ነው የምትይዘው። ምንድን ነው ያልኩሽ? እሺ ምን ይሄ እኮ ቀልድ አይደለም። ነካኸኝ። ምንድን ነበር ያልኩሽ? ይሄ የላጤ ምግብ ሰራሽ? የላጤ መኮ ምን አይነት ምግብ ሰርተሽ አውሪያ? ምንድን ነበር የሰራሽ? ገንፎ ነው የሰራሽ? አይደለም አቮካዶ በእንቁላል ማለት። እሱማ የላጤ እውነትሽ ወላሂ አለ። እና ታዲያ የባለ ትዳር ምግብ ከሌለ ታናደኛለህ አንዳንዴ። ምንም አይደለም በቃ ከረፈደብኝ ሰዓት ሄዶብስ ነበር እንደዛ ሰራው። አንተ ግን እንደዛ አሁን ለምሳሌ ሌላ የላጤ ምግብ ምን አይነት ነው? ሙዝ በዳቦ አሁን የላጤ ምግብ ነው። ሙዝ በዳቦ አሁን ቁርስ ላይ አይቀርብም። እንዳልሽው ደግሞ አቮካዶ በእንቁላል ምናምን አይቀርብም። ደና እንትን ነገር አታቀርቢም እንዴ ፉዚዬ? አሁን የዛለ በጣም ተከፍቼብሽ ነበር፣ ግን አፉ ብዬሻለሁ። ምን ሆነሽ ልስጥሽ? እኔ በልቼ። እሺ ግን እንደዚህ በዚህ አይበላም። እሺ በቃ አምባሻ ለብቻ ነው የሚበላው። እሺ የኔ ወዲያ ታፈታሽ ሃይሊኑሻ ይወለ ተወዷለች እኮ። ቺርስ እያልሽ እንደዚህ እያጋጨሻችሁ እና ፋሚሊ አረ እንዴት ነው እናንተስ? እያፈጠራችሁ ነው? ፏያላችሁ ነው? አንቺ ረመዳን ላይ ከገጠመኝ ነገር ገጠመኛል? አንተ ረመዳን ላይ? ወላሂ ታሰሪያለሽ። ዛሬ ፋሚሊ እኔ ሳላቁፋ ጠጣው። እንዴት ነው ፋሚሊ ነገር ግን ሳታቅ ቅድም ምግብ እየሰራች ውሃውን እንዴት እንደነገጥኩኝ በቃ እየሰራውና አየሁትና ትንሽ ነው ይቀር። እኔ ምን አልኳት ፋሚሊ ያው አደንግጪ ፎዚዬ ያጋጥማል እንደዚህ አይነት ነገር አጋጣሚ ሳታቂ ከሆነ ችግር የለውም አልኳት። በረደሽ ምን ይምጣልሽ ጋቢ ወይስ እሳት ይሙቅልሽ? እሳት ይቀጣጣልሽ እንዴ? አረ እቺ ልጅ ግን ኮሜዲያን ሊሉ ነዚህ ጋር አባቡ ቁጭ አድርጊውና ቶሎ በይ ሩጭ አባቡ በቃሽ። እሺ ካልሲ ምን ይደረጋል? እና ፋሚሊ ያው የረመዳን ገጠመኝ ልንገራችሁ። እኔ በረመዳን ታሰራናል እኮ ፉዝ ታውቂያለሽ? በረመዳን ውስጥ ታሰሬ ነበረ። ያው የተያዝነው ለጥያቄ ነው እንጂ ብዙ አይደለም። 8 ሰዓት ታሰሬ ኢሻ ላይ ወጣው ማለት ነው። 10 ላይ ታሰረ። እኔ እንደታሰረ አላወኩም ነበር ፉዙ። እኔ በሞተም አታውቂም እኮ አንቺ። እንዴት ካልተደወለልኝ እንዴት አውቃለሁ? ያው እንደዚህ አይነት ነገር አንዳንዴ ያጋጥማል። ያው ደግሞ ያው የዛለትም ኢሻ ላይ ተለቀን ኢሻ ላይ አፍጥሬያለሁ ተለቀ ማለት ነው። እኔ ደግሞ ረመዳን ላይ ያው ብዙም ገጠመኝ የለኝም። በዚህኛው ረመዳን ምን አለኝ ገጠመኝ? መጨረሻ ላይ በጣም ጨንቆኝ ማለት ነው ፋሚሊ የሆነ ሀጃ ነበረብኝ። ተሳካልኝና ደስ አለኝ። ሀጃው ቢነገረን ሀጃው እንዴ እና አንተ ደግሞ ሁሉም ነገር ካልተናገርሽ አልክ። አንተም ራሱ አታውቀውም ወላሂ ቤ። ኧረ ፋሚሊ እኔ በቃ ብዙ ነገር የምደበቀው ነገር አለ ማለት ነው። ብዙ ሀጃ ሊኖርብኝ እኮ ይችላል በውስጤ፣ ግን ያው ላንተ አካፍልሃለሁ ካልተደብቃለሁ ብዬ አላስብም። ችግር የለውም። እና ፋሚሊ ወላሂ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ የኛ ውድ ፋሚሊዎች። ያው ዛሬ ኢፍጣርን በዚህ መልኩ አፍጥረናል። ፎዚዬ እስቲ የምትይው ነገር ለፋሚሊ ወላሂ የኛ ውድ ፋሚሊዎች ከእናንተ ጋር ስላፈጠርኩኝ በጣም ደስ ብሎኛል። ፋሚሊ የኔ ወዶች እኔ እናንተ ፊት ስለሆነ እንጂ እንዴት እንደምበላ ማለት ነው። ችልስ እስካሁን ችዬዋለሁ።
በአንድ ሰዓት ሲለኝ እሺ አልኩት ፋሚሊ እንጂ ለብቻዋ ነው መብላት የምትፈልገው ቺሆዳ ታግሼዋለሁ ነው ብላችሁ በቃ ታግሼዋለሁ እንዴ ያው ደስ ይላል ብቻ እንደዚህ ያው ከረመዳን ውጪ እንደዚህ አይነት ጾሞች ምርጥ ናቸው ወላሂ ደግሞ ዝም ብሎ መብላት ራሱ በሽታ እና ሁላችንም እንጹም አላህ እንደው ጾማችንን ይቀበለን እንደው ፋሚሊ ባይስቲ ፏድን አላጎረስኩትምና እኔ አጎርሳታለሁ እሷ አታጎርሰኝም አንድ ላጎርስ ኧረ በሰሚላ ምንድነው ቆይ አሸክሚኝ እንዴ እና ኧረ ሁሉ ምንድነው እስቲ ልሞክርሽ ያንተ እኮ ማለት ነው ከእንትን ይብሳል በዚህ ልትገዢ በጁሳ እንግዲህ እንደነገርኳችሁ ቅድም ያው ጾም በዚህ መልኩ ማሳለፍ ደስ ይላል አብሶ ከቤተሰብ ጋር ከሚስት ጋር ምናምን ደስ ይላል በጣም እንደዚህ አልፎ አልፎ ስንጾም እንግዲህ ይሄን ፍጡር የምታዩ ጓደኞቼ ምናምን አልጠራህንም ምናምን ብላችሁ እንዳይደብራችሁ እንደ አጋጣሚ የሆነ ነገር ነው እኔ ካዘጋጀው እጠራለሁ እናንተም እንደምጾሙና እንደጾማችሁ እርግጠኛ ነኝ እንደጾማችሁ እርግጠኛ ነኝ ፋሚሊ ጓደኞቼም እንደዛው እንደጾማችሁ እርግጠኛ ነኝ አላህ እንግዲህ ያው አላህ ይቀበለን ጾማችንን እና ሌላ በቀጣይ ቪዲዮ እንመጣለን በጣም እንወዳችኋለን በጣም እናከብራችኋለን